ሰላም ሰላም የሄሴድ ሚዲያ ተከታታዮች እንዴት አላችሁ? ባለፈው ያው ስለ ጭንቀት አውርቻችሁ ነበረ። በተወሰነም ያክል ያው እንደ መግቢያ ያክል የተወሰነ ነግሬያችሁ ነበረ፣ በተለይ ለ12ኛ ክፍሎች። ምክንያቱም ያው አሁን ፈተና እየደረሰ ስለሆነ ሞር እናንተ ላይ ነው ፎከስ አድርጌ ፕሮግራሞችን እያዘጋጀ ያለሁት። ይህንን የማደርግበት ምክንያት አንደኛ ያው እኔም ከገጠመኝ ችግሮች አንጻር ያው የሚመክረኝ እንደገና ደግሞ እንደዚህ አርግ የሚለኝ ስላልነበረ፣ በተለይ ደግሞ እንደዚህ የሚያግዛችሁ ልጆች ከሌላችሁ፣ ፋሚሊ ወይም ደግሞ የተማረ ሰው ቤት ከሌለ በጣም ትቸገራላችሁ። ሁሉ ነገር ፋሚሊ የሚጠብቀው በቃ እናንተ ሙሉ ሆናችሁ ምናምን ሁሉ ነገር አልጋ ባልጋ እንደሄደላችሁ ያው ስለበላችሁ ስለጠጣችሁ ብቻ ብዙ ነገር የምትችሉ ይመስለዋልና የብዙዎቻችን ቤተሰቦች ያው ችግራቸው እዛ ላይ ነው የሚጀመረውና ያው ምንም እንኳን ብዙ ነገሮች ቢሟሉልን እንኳን ኢቭን ያው ማይሟሉ ሊኖር ይችላል፣ ግን ቢሟሉልን እንኳን ያው ሰውነንና እንደ ሰው በብዙ ፈተናዎች ልንደክም ልንወድቅ እንችላለን ማለት ነው። ስለዚህ ያው አንዳንድ ጊዜ ኤክስፔሪየንስ ያላቸውን ሰዎች መስማት ጥሩ ነው። ያው እኔ በጣም አውቃለሁ ወይም ደግሞ ርቄ ሄጃለሁ ለማለት ሳይሆን፣ ነገር ግን ትንሽም ብትሆን ያው የተወሰነ በተለይ በ12ኛ ክፍል ላይ የተወሰነችም ብትሆን ልምድ አለች። እኔ ያው ባለፈውም እንደነገርኳችሁ በጣም በቃ እኔ ራሱ በጣም ጭንቀት የምባል ሰው ነበርኩኝ። በጣም እጨናነቅ። እንደውም እኔ ከፈተና ይልቅ በቃ ተጨናንቄ ፈተናውን አቋርጬ እንዳልወጣ ምናምን የሚል ስጋት ሁላ ነበረብኝ ማለት ነው። እና በቃ ያንን በጣም እንደዛ የምጨነቅ አይነት ሰው ነበርኩኝ። ስለዛ በጣም አስቸጋሪ ነው። ከተጨናነቅን ጋይድ የሚያደርገን ደግሞ ሰው ከሌለ፣ አትጨነቁ እንደዚህ የሚያበረታታን ሰው ከሌለ በጣም እንቸገራለን። እና ዛሬም እሱን ነው ትንሽ በተወሰነ መልኩ ያው የመጨረሻ ክፍል ነው፣ ግን ያው ከባለፈው ትንሽ ጠንከር ለማድረግ ያክል ነው። እንግዲህ ያው እንደምታውቁት ያው ባለፈውም በተወሰነ መልኩ እንደተናገርኩት ያው የጭንቀታችን ዋነኛ መንስኤው ምንድን ነው? አንደኛ ኤክስፔክቴሽናችን ማለት እንደ ሰው አንዳንድ ጊዜ ያው እንደ ሰው አናስብም። ይቅርታ፣ ያው እንደ ሰው አናስብም ስላችሁ ምንድን ነው በቃ ፐርፌክት እናደርገዋለን ራሳችንን። እንደዚህ አመጣለሁ፣ እንደዚህ ካላመጣው እኔ እንደዚህ በቃ ሰው አይደለሁ ምናምን ብለን ከራሳችን ጋር ራሳችንን የምንጣላበት ጊዜ አለና ያ በጣም ይጎዳናል። አንደኛ ሁሉም ሰው በቃ ፌል ሊያደርግ ይችላል፣ ሊወድቅ ይችላል። ግን ደግሞ ወድቆ ማንም አይቀርም። ጥረት እስካደረገ ድረስ መልሶ የመነሳት እድሉ በጣም ከፍተኛ ነው እና ምንም አይነት ኢቨን እንኳን እንደዚህ ማስፈራት ማለት ጭንቀት ሲመጣባችሁ ምንድን ነው ማሰብ ያለባችሁ? በወድቅ እንኳን እነሳለሁ በቃ ምንም ማለት አይደለም፣ መውደቅ በእኔ አልተጀመረም ብላችሁ ማሰብ አለባችሁ። እኔ አሁን ይህን ትወድቃላችሁ እያልኩ አይደለም። ነገር ግን ያ ብዙ ጊዜ ያው ጭንቀት ላይ የሚመጣብን እንደዛ ነው። ፌለሪቲ ነው በጣም አይምሯችንን በጣም የሚያስጨንቀን ማለት ነው። ስለዚህ መነሳት እንዳለ ማመን። እንደገና ደግሞ ሌላው ምንም አሁን አንዳንድ ነገርን ይሄ በቃ የመጨረሻ የምናደርገው ነገር አለ። ይሄ ማለት ማትሪክ ማለት የመጨረሻ ማለት አይደለም። እንዴ ሰው ሳይማር እኮ በጣም ብዙ የሚሳካለት አለ አይደለ? እንደዚህ በጣም እንደዚህ አይነት ዲፕሬሽን ውስጥ የምንገባ አይነት ከሆነ በጣም በብዙ ማስረጃ እንደውም ከተማረ ይልቅ ያልተማረው በብዙ ስኬታማ ነው። እውነቱን ለመናገር ከሆነ መማር ምንድነው ጥቅሙ? በቃ ጭንቅላትን ለማስፋት ሞር ኦፖርቹኒቲዎችን ለማስፋት ነው እንጂ ምንም ያን ያህል ሶሪ በጣም ግን እኔም ተማሪ ነኝ። ይህን ስል ያው መማር ጥሩ አይደለም፣ ግን ደግሞ የምንማረው በቃ ይሄ የሞት የሽረት ጉዳይ ምናምን ስለሆነ ሳይሆን ግን ሞር ደግሞ ተጠቃሚ ለመሆን በእኛ የእኛን እድል ለማስፋት በሁሉም በኩል ቅርንጫፍ ታውቃላችሁ፣ አንድ ዛፍ ቅርንጫፍ ካለው በቃ በሁሉም በኩል ነው ዝርግት የሚለውና የፀሐይ ብርሃን በሁሉም አቅጣጫ ያገኛል። ላይክ እንደዛ እንደማለት ነው። እኛም ኦፖርቹኒቲዎቻችንን በአንድ አቅጣጫ ይሄ እንደ ቅርንጫፉ እንደተጨፈጨፈ ዛፍ ዝም ብሎ ከማደግ
በሁሉም አቅጣጫ እየተዘረጉ እድሎችን ለማስፋት ብቻ ነው ትምህርት የሚያገለግለው እና ይህን ያክል ካልኳችሁ ያው ሞር ዛሬ ስለ ጭንቀት ነው። እኔ አሁን ጭንቀት የሚለውን ነገር በደንብ ያው ጭንቀት ተፈጥሯዊ ነው ማለት ሁሉም ሰው ሊጨነቅ ይችላል፣ ግን ዲግሪው ሲበዛ ነው። ስለዚህ ያው ዲግሪው ሲበዛ ምን ይሆናል በጣም ለእኛም ፊውቸራችንም ላይ ያለውን ነገር ይከለክለናል፣ እንዳንይዝ ያሰብነው ቦታ እንዳንደርስ ይከለክለናል። እንደገና ጤናችንም ላይ አላስፈላጊ የሆነ ቀውስ ያመጣብናል ማለት ነው። ስለዚህ በተለይ አሁን ተፈታኝ የሆናችሁ ተማሪዎች እኔ የምመክራችሁ ነገር ያው ባለፈውም እንዳልኩት ያው ከዚህ በኋላ ያው ቪዲዮዎችን እሰራለሁ ያው በትምህርቱ ደግሞ ዙሪያ ግን ደግሞ ያው ሳይኮሎጂ ላይ ዋናው ሳይኮሎጂያችን አሪፍ ከሆነ ምንም ቢሆን እንደው ማናቅ እንኳን እንደው አንዳንድ ልጆችን እንደው በዚሁ አጋጣሚ አይታችሁ ከሆነ ፕሬዘንቴሽን ላይ ክፍል ላይ ማለት ነው ምንም አያውቁም። በተለይ ጎበዝ ልጆች በቃ ምንም አያውቁም፣ ግን በቃ ድፍረት ስላላቸው ብቻ ያንን ነገር በቃ እንደምንም ብለው ያቀርቡታል። ከዛ በተቃራኒው ደግሞ ጎበዝ ልጆች ደግሞ በቃ እውቀቱ እያላቸው ችሎታው እያላቸው በኮንፊደንስ ወይም ደግሞ በስለንቦና ዝግጁ አለመሆናቸው ምክንያት ብቻ የሚያውቁትን ነገር ከነዛ እኩል ይሆናሉ ማለት ነው። ግን እኮ ፈተና ምናምን ቢሰሩ የትኞቹ ይበልጣሉ? ጎበዞቹ ይበልጣሉ። ስለዚህ ስለ ልቦና በጣም ከፍተኛ የሆነ አስተዋጽኦ አለው። ለፈተናም ይሁን ለሌላም ለህይወታችን እንትን ክፍል በጣም አስፈላጊ ነገር ነው የስነ ልቦና ዝግጅት ማለት ነው። ስለዚህ እኔም አሁን የምነግራችሁ ነገር ቢኖር 12ኛ ክፍሎች እንደገና ሌሎችም የ8ኛ 6ቶች እንኳን ያን ያህል እንትን ናቸው፣ ግን ብቻ ለ8ኞችም እንደገና ሞር ደግሞ ለ12ቶች የምመክራችሁ ነገር ቢኖር በቃ ምንም ነገር እናንተ ጭንቀታም እንዳትሆኑ። ጭንቀት ያው አትጨነቁ ማለት አይቻልም፣ ምክንያቱም ማንም ሰው እኔም ሁላችንም እንጨነቃለን። ግን ደግሞ ያንን ጭንቀት በቃ ይዘነው ስናደርግን ሌላ ከአቅማችን በታች ሆነን እንገኛለን ማለት ነው። ስለዚህ ይህንን ነው የምላችሁ እና ምን እናርግ ካላችሁኝ ደግሞ ይህንን አሁን ለምሳሌ ከእንደዚህ አይነት ጭንቀቶች ለመገላገል መፍትሄው ምንድን ነው? የመጀመሪያው ነገር ራሳችሁን ሪላክስ የምታደርጉበት ነገር መፍጠር ማለት ትምህርት አሁን ለምሳሌ በጣም ዲፕረስድ ከሆናችሁ እያጠናችሁ ወጥታችሁ ሪላክስ የምታደርጉበትን ነገር ማድረግ፣ ለምሳሌ መብላት ሊሆን ይችላል። ወጥቶ እርጥብ መብላት ምናምን በቃ የምችሉትን በአቅማችሁ ማድረግ የምችሉትን ወክ ማድረግ ሊሆን ይችላል። እንደገና ደግሞ ከጓደኞች ጋር መዝናናት፣ ጌም ዞን መሄድ ሊሆን ይችላል። ዞሮ ዞሮ ከጭንቀት ብቻ የምትወጡበትን ነገር ማድረግ። ከዛ በኋላ ያ ጭንቀት ለቀቅ ሲያደርጋችሁ ተመልሳችሁ ደግሞ ወደ ጥናት ትመለሳላችሁ ማለት ነው። ሌላው እንግዲህ ያው ባለፈው ሳምንትም እንደነገርኳችሁ ያው እንግዲህ ቪዲዮዎቼ ያን ያህል የተራቀቀ ኤዲቲንግ ምናምን ያላቸው አይደሉም። ያው ዋናውን ቁም ነገሩን ሀሳቡን ብቻ እንድትወስዱ ነው። ስለዚህ በዛ መረዳት እንድትረዱልኝ ነው በትህትና የምጠይቀው። ያው እናንተ በደንብ ባበረታታችሁኝ ቁጥር በደንብ እየተዘጋጀው መለቅ ይሆናል። አሁን ላይ ግን ያው እኔም ክላስ ቢዚም ስለሆንኩኝ ከዛም አንጻር ያው ኤዲት ማድረግ ትንሽ ያስቸግራል ማለት ነው። ስለዚህ ከዛ አንጻር እንድትረዱኝ ነው ምለው። እንግዲህ ደግሞ ግን ዋናው ነገር ያው ሀሳባችሁን በገለጻችሁልኝ ቁጥር ኮሜንት ላይ እንዲሁም ደግሞ ሰብስክራይብ፣ ሼር፣ ላይክ ባረጋችሁት ቁጥር እኔ መበረታታለሁ እና ተጨማሪ ሀሳቦችንም የማውቃቸውን ሼር ለማድረግ እሞክራለሁ ማለት ነው። ስለዚህ እናንተም እንድታበረታቱኝ ያው በትህትና ጠይቃችኋለሁ። በተረፈ መልካም ዝግጅት ይሆንላችሁ እላለሁ ማለት ነው። አመሰግናለሁ።